አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም አለን መልእክት ኢየሱስ እንደተሰቀለ እንደሞተ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም አለን መልእክት ኢየሱስ እንደተሰቀለ እንደሞተ